እሺ በዛሬ ቪዲዮአችን ሰውነትን መስዋዕት አድርጎ ለእግዚአብሔር ማቅረብ ምን ማለት ነው? እንዴትስ ሰውነትን መስዋዕት አድርጎ ለእግዚአብሔር በማቅረብ እግዚአብሔርን ደስ ማሰኘት ይቻላል የሚሉትን ሐሳቦች አጠር ባለ ሁኔታ እናያለን። እስከ ቪዲዮ መጨረሻ ድረስ ደግሞ ከተከታተላችሁ እጅግ ሕይወት ለዋጭ የሆነ ሚስጥርን ትካፈላላችሁ። ቪዲዮውን ላይክ ማድረጋችሁን እንዳትረሱ። በቀጥታ ወደ መልእክቱ እንለፍ። እግዚአብሔር ቃል በሮሜ ምዕራፍ 12 ቁጥር 1 ላይ እንግዲህ ወንድሞች ሆይ ሰውነታችሁን እግዚአብሔርን ደስ የሚያሰኝና ያው ቅዱስን መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ፣ ይህም ለአእምሮ የሚመች አገልግሎታችሁ ነው ይላል። ክብር ለእግዚአብሔር ይሁን። እዚህ ጋር እንድናይ የፈለኩት አንድ ጥቂት ሀሳብ ቢኖር የሮሜ መጽሐፍ ጸሐፊ ሐዋርያ ጳውሎስ ሲናገር ለሮሜ ሰዎች ምን ይላል? ወንድሞችን ይጠራና ሰውነታችሁን መስዋዕት አድርጋችሁ ለእግዚአብሔር አቅርቡ ይላል። ለእግዚአብሔር የሚሰዋ፣ ለእግዚአብሔር የሚቃጠል፣ ለእግዚአብሔር ሙሉ ለሙሉ የሚጤስ የሚሸት አድርጋችሁ አቅርቡ። ነገር ግን በእሳት ማቃጠል ሳይሆን እዚህ ጋር የሚያወራው ሶስት ነገር አድርጉ ሰውነታችሁን ለእግዚአብሔር ይላል። ሰውነታችሁን ሲል ነፍሳችሁን፣ መንፈሳችሁን፣ ስጋችሁን፣ ሁለንተናችሁን ለእግዚአብሔር መስዋዕት አድርጋችሁ የምታቀርቡበትን ምስጢር ይኸውላችሁ ይላል ሐዋርያ ጳውሎስ። እና አንደኛ እግዚአብሔርን ደስ የሚያሰኝ፣ ሁለተኛ ሕያው፣ ሶስተኛ ደግሞ ቅዱስ መስዋዕት አድርጋችሁ አቅርቡ ነው የሚለው። ሰውነታችን ለእግዚአብሔር ሕያው መሆን አለበት። ከእግዚአብሔር ጋር የማያቋርጥ ህብረት ውስጥ ያለ የመንፈስ አንድነት ያለው ያልሞተ በክርስቶስ ኢየሱስ ሕያው የሆነ እንዲሆን፣ ሲቀጥል ደግሞ ቅዱስ እንዲሆን፣ ለእግዚአብሔር የተለየ እንዲሆን፣ ለእርሱ ብቻ እንዲሆን፣ እንዲሁም ደግሞ ለእሱ ደስ የሚያሰኝ እንዲሆን። ያውና ለእሱ ያልተለየ ነገር ደስ ሊያሰኙ አይችልም። ስለዚህ ሕያውና ቅዱስ አድርጋችሁ ለእግዚአብሔር ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ ይላል። መስዋዕት አድርጋችሁ ማቅረብ ያለባችሁ ይህ የምታቀርቡት መስዋዕት ለአእምሮ የሚመች አገልግሎታችሁ ነው ይላል። which means አእምሯችሁ ሊቀበለው የሚችለው ምክንያታዊ የሆነ በትክክልም ላደርገው ይገባኛል ብሎ አእምሯችሁ ሊያምነው የሚችለው ጉዳይ ነው ይላል ሐዋርያው ጳውሎስ። ምክንያቱም የምለምናችሁ በእግዚአብሔር ርኅራኄ ይላል። እግዚአብሔር እናንተን ለማዳን ሲል ልጁን ኢየሱስ ክርስቶስን መስዋዕት አድርጎ እንዳቀረበ ሁሉ፣ ልጁን መስዋዕት አድርጎ እንደሰዋ ሁሉ እናንተ ደግሞ ሰውነታችሁን ለሱ አምልኮ እንዲሆን፣ መታዘዝ እንዲሆን፣ አገልግሎት እንዲሆን አቅርቡ ይላል። ስለዚህ አእምሯችን ሊቀበለው ይችላል። አዎ እሱ መስዋዕት አድርጎ ልጁን ስለሰጠ እኔም ደግሞ ራሴን መስዋዕት አድርጌ ለሱ አቀርባለሁ ብሎ ሊቀበለው የሚችለው አገልግሎታችን ነው። ስለዚህ ሰውነታችን ለእግዚአብሔር መስዋዕት አድርጎ ማቅረብ ማስገዛ እጅግ የላቀና የከበረ መንፈሳዊ ጥበብ ነው። ስለዚህ የእግዚአብሔር ቃል በአንደኛ ቆሮንቶስ ምዕራፍ 6 ቁጥር 19 ላይ ሲናገር ስጋችሁ ከእግዚአብሔር የተቀበላችሁት በእናንተ የሚኖረው የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን? በዋጋ ተገዝታችኋልና የራሳችሁ አይደላችሁም። ስለዚህ በስጋችሁ እግዚአብሔርን አክብሩ ይላል። ይህ ስጋችን የኛ አይደለም። እግዚአብሔር በልጁ በክርስቶስ ኢየሱስ መስዋዕት በሆነው ስጋና ደም የገዛው የከበረ የእግዚአብሔር ንብረት ነው። ስለዚህ በዚህ ሰውነታችን እግዚአብሔር ልናከብር፣ ይህን ሰውነታችን ለሱ ቅዱስ፣ እሱ ብቻ የሚኖርበት፣ እሱ ብቻ የሚከብርበት፣ ከእሱ ጋር የማያቋርጥ ህብረት ያለው ለሱ ደስ የሚያሰኝ አድርገን ልናቀርብ ይገባል። ምክንያቱም አገልግሎት ስለሆነ። ይህን የምናደርገው ደግሞ እሱ አስቀድሞ ስለራራልን፣ ርኅራኄውን ስላሳየን፣ ልጁን ኢየሱስ ክርስቶስን መስዋዕት አድርጎ ስላቀረበ ነው። በመጨረሻም የማስተላልፈው ሐሳብ ቢኖር እግዚአብሔር ቃል በአንደኛ ተሰሎንቄ ምዕራፍ 5 ቁጥር 23 ላይ የሰላምም አምላክ ራሱ ሁለንተናችሁን ይቀድስ፣ ጌታችን ኢየሱስ ክርስቶስን የሚገለጥበት ጊዜ መንፈሳችሁ፣ ነፍሳችሁ፣ ስጋችሁ ያለ ነቀፋ ይጠበቁ ይላል። ስለዚህ ነፍሳችን፣ መንፈሳችን፣ ስጋችን ፈጽሞ ለእግዚአብሔር ክብር እንዲቀደሱ የምንተጋበት የምንለፋበት ጊዜ እንዲሆን መልእክቴን አስተላልፋለሁ። የእግዚአብሔር ጸጋና ሰላም ይብዛላችሁ። በዚሁ አጋጣሚ ጥሪ ማቅረብ እፈልጋለሁ። ያው ያልሆነ ከክርስቶስ ኢየሱስ ጋር ህብረት ያላደረገ ህይወት ውስጥ አለው የምትሉ ሁሉ ኢየሱስ ክርስቶስን የህይወታችሁ አዳኝና ጌታ አድርጋችሁ እንድትቀበሉ፣ ከዘላለም ሞት ወደ ዘላለም ሕይወት እንድትሻገሩ፣ ህይወታችሁ እግዚአብሔርን ደስ የሚያሰኝ ያው የከበረ ወደሚሆንበት ዓለም እንድትሻገሩ ጥሪ ያቀርባለሁ። ሰላማችሁ ይብዛ። ይህን መልእክት ለብዙ ሰዎች ሼር አድርጉ። ዩቲዩብ ሪኮመንድ እንዲያደርግ ላይክ ማድረጋችሁን አትርሱ። ኮመንት ላይ ደግሞ አሜን
ሰውነቴን መስዋዕት አድርጌ ለእግዚአብሔር አቀርባለሁ፣ አዎ እግዚአብሔርን አገለግላለሁ እያላችሁ ኮመንት ጻፉ። ሰላማችሁ ይብዛ። ሳምንታችሁ የተባረከ ይሁን። ሻሎም